ቡና ከአንድ ሺህ በላይ ኬሚካላዊ ንጥረ ነገሮች በውስጡ የያዘ ለሰው ልጆች ከተሰጡ ድንቅ ተክሎች መካከል አንዱ ነው። ከነዚህ ኬሚካላዊ ንጥረ ነገሮች ውስጥ ካፊስቶልና ካሆል የሚባሉት በደም ውስጥ ያለውን መጥፎ ኮሌስትሮል በመጨመር ከቡና የምናገኘውን በርካታ የጤና በረከት ጥላ እንዲያጠላበት ያደርጋሉ። ነገር ግን አንድ ጥሩ ዜና አለ። ይኸውም ቡናው በሚዘጋጅበት ወቅት እነዚህን ንጥረ ነገሮች ማስወገድ ይቻላል። ሰላም ጤና ይስጥልኝ። እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላምና ጤና ከእናንተ ጋር ይሁን። በዚህ ቪዲዮ በብዙዎች ዘንድ በተደጋጋሚ የሚነሳና ብዙ ጊዜ የተሳሳተ መረጃ የሚሰራጭበትን አንድ በጣም አስፈላጊ የጤና መረጃ እንመለከታለን። እሱም ስለ ቡናና ኮሌስትሮል ትስስር ነው። ብዙ ሰዎች ቡና መጠጣት ኮሌስትሮልን ያሳድጋል ይላሉ። ሌሎች ደግሞ ቡና ለልብ ጤና አስፈላጊ ነው ብለው ይከራከራሉ። ታዲያ ከነዚህ ሁለት ሐሳቦች መካከል የትኛው ትክክል ነው የሚለውን ስንመለከት የሚገርመው ሁለቱም እውነትነት አላቸው። በአጭሩ ቡና ለልብ መድኃኒትም ነው፣ ህመምም ሊሆን ይችላል እንደማለት ነው። ምክንያቱም ከልክ ያለፈ ኮሌስትሮል ልባችንን ስለሚያውክ ወይም ስለሚጎዳ። ቡና በራሱ ችግር አይደለም። ችግሩ ያለው ቡናው በሚዘጋጅበት ወቅት ነው። ጉዳዩን በቀላሉ ለማስረዳት ኮሌስትሮል ምንድን ነው? በቡና ውስጥ ምን አይነት ኬሚካላዊ ንጥረ ነገሮች አሉ? ለምን አንዳንድ የቡና አዘጋጃጀቶች የኮሌስትሮል መጠን ሊጨምሩ ይችላሉ? የኛስ ቡና ወይም የጀበና ቡና አዘገጃጀት ለኮሌስትሮል ምን አይነት አስተዋጽኦ አለው የሚለውን እና በስተመጨረሻም ኮሌስትሮላቸው ከፍ ያለ ሰዎች ቡና መጠጣት አለባቸው የለባቸውም የሚለውን ባጭሩ ነግራችኋለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ከዛ በፊት ግን አንድ ነገር ልንገራችሁ። 98% እና ከዛ በላይ የሚሆኑት የዚህ ቻናል ተመልካቾች ቻናሉን ሰብስክራይብ አላደረጉም። እርሶም ሰብስክራይብ ካላደረጉ አሁን ሰብስክራይብ ያድርጉ። በየጊዜው ከምንለቃቸው አጫጭር የጤና መረጃዎች ውስጥ እርሶም ብቻ የሚመለከተውን መርጠው መመልከት ወይም ማዳመጥ ይችላሉ። ቡና በዓለም ላይ ከውሃ ቀጥሎ በጣም ተወዳጅ ከሆኑ መጠጦች መካከል አንዱ ነው። በየቀኑ ከ2 ቢሊዮን በላይ ስኒ ቡና ይጠጣል። ይህ የሚያሳየው ቡና የሰው ልጆች የዕለት ተዕለት የህይወት አካል አንዱ መሆኑን ነው። ለእኛ ለኢትዮጵያውያን ደግሞ ቡና ከመጠጥነቱ በላይ በባህል፣ በማህበራዊ ግንኙነትና በእንግዳ አቀባበል ስነ ስርዓታችን ውስጥ ከፍተኛ ሚና ይጫወታል። በቡና ስነ ስርዓታችን ቤተሰብ፣ ጎረቤት፣ ጓደኛ አብረው ይቀመጣሉ። በዚህ ጊዜ ውይይት፣ ምክክር፣ ማህበራዊ ትስስር ይጠናከራል። ከጤና አንጻር ቡና በጣም ጠቃሚ ንጥረ ነገሮችን ስለያዘ በርካታ የጤና በረከቶችን ያስገኛል። ከነዚህ ንጥረ ነገሮች የሚገኘው የጤና በረከት አእምሯችንን ያነቃቃል፣ ድካምን ይቀንሳል፣ የሰውነትን የኦክሲዴቲቭ ስትረስ ወይም የኦክሲዴቲቭ ጉዳት የሚባለውን ይቀንሳል። አሁን ወደ ዋናው ጥያቄ ልውሰዳችሁ። እኛ በየቀኑ የምንጠጣው ቡና የኮሌስትሮል መጠናችንን ይጨምራል ወይ የሚለውን እንመልከት። አጭሩ መልስ አንዳንድ ጊዜ አዎ፣ አንዳንድ ጊዜ ደግሞ አይደለም የሚለው ነው። ምክንያቱም ውጤቱ የሚወሰነው በቡናው አይነት ሳይሆን በቡና አዘገጃጀት ሂደቱ ላይ ነው። የዚህን መልስ ማብራሪያ በቀጥታ ከመመልከታችን በፊት እስኪ ስለ ኮሌስትሮል ምንነት እንመልከት። ብዙ ሰዎች ኮሌስትሮል የሚለውን ቃል ሲሰሙ ወዲያውኑ ወደ አእምሯችን የሚመጣው ከበሽታ ጋር የተያያዘ ነገር ነው። ነገር ግን ይህ በሙሉ ትክክል አይደለም። ኮሌስትሮል በተፈጥሮ በሰውነታችን የሚገኝ ለህይወታችን እጅግ በጣም አስፈላጊ የሆነ የስብ አይነት ነው። ለሰውነታችን እንደ አንድ ጠቃሚ የግንባታ ዕቃ ልንወስደው እንችላለን። ሁሉም ሴሎቻችን በውጫዊ ሽፋን ተሸፍነዋል። ይህ ሽፋን በትክክል እንዲሰራ ኮሌስትሮል ያስፈልገዋል። ከዚህ በተጨማሪ ኮሌስትሮል የተለያዩ ሆርሞኖችን ለመስራት ያስፈልጋል። ለምሳሌ የሴትነትና የወንድነት ሆርሞን ለመስራት እንዲሁም ሰውነታችንን ጭንቀት እንዲቋቋም የሚያደርጉ ሆርሞኖች ከኮሌስትሮል ይመረታሉ። በተጨማሪም ቫይታሚን ዲ እንዲመረትና ምግብ ለመፈጨት በተለይም ቅባትነት ያላቸው ምግቦች እንዲፈጭ የሚያገለግለውን አሲድ እንዲመረት ወይም እንዲፈጠር ያግዛል። እዚህ ላይ አንድ በጣም ልብ ልንለው የሚገባ ነጥብ የሰውነታችን ኮሌስትሮል ከየት እንደሚመጣ ማወቅ ያስፈልጋል። ብዙ ጊዜ ሰዎች ኮሌስትሮል ሁሉ የሚገኘው ከምግብ ነው ብሎ ያስባሉ። ይህ ትክክል አይደለም። እውነታው የደማችን ኮሌስትሮል ከ70 እስከ 80% ያለው በጉበታችን ውስጥ ይመረታል። ከምግብ የምናገኘው ደግሞ ከ20 እስከ 30% ያክል ብቻ ነው ማለት ነው። ስለዚህ በጉበታችን ውስጥ የሚከናወኑ ሂደቶች በኮሌስትሮል መጠን ላይ ትልቅ ተጽዕኖ አላቸው ማለት ነው። ስለዚህ በቡና ውስጥ ያሉ ኬሚካላዊ ንጥረ ነገሮች በጉበታችን ላይ ምን አይነት ተጽዕኖ ያሳድራሉ የሚለውን መመልከት አስፈላጊ ይሆናል ማለት ነው። ሁል ጊዜ እንደምንሰማው ሁለት አይነት የኮሌስትሮል አይነቶች አሉ። የመጀመሪያው ሎው ዴንሲቲ ሊፖፕሮቲን የሚባለው ወይም አደገኛ ወይም መጥፎ ኮሌስትሮል የሚባለው ሲሆን ሁለተኛው ሃይ ዴንሲቲ ሊፖፕሮቲን ወይም
እጅግ አስፈላጊ የሚባለው የኮሌስትሮል አይነት ነው ማለት ነው። ሎው ዴንሲቲ ሊፖፕሮቲን የሰውነት ክፍሎችን ኮሌስትሮል እንዲያገኙ የሚያጓጉዝ ተሽከርካሪ ነው ልንለው እንችላለን። ነገር ግን በደም ውስጥ መጠኑ ሲበዛ ችግሮች ይፈጠራሉ። የደም ቧንቧ ግድግዳዎች ላይ መለጠፍ ይጀምራል። ቀስ በቀስ እነዚህ የደም ቧንቧዎች ላይ የሚለጠፉ የስብ አይነቶች እየበዙ መጠናቸው እየጨመረ ሲመጣ የደም ቧንቧዎች ይጠባሉ። ይህ ሂደት አቴሮስክለሮሲስ የሚባል ችግር ይፈጥራል። ቧንቧው ሲጠብ ደም በቀላሉ ማለፍ አይችልም። በመጨረሻም የልብ ድካም ወይም ሃርት አታክ ሊከሰት ይችላል። ከዚህ ጋር በተያያዘ የአንጎል የደም ስር መዘጋት ወይም ስትሮክ ሊከሰትም ይችላል ማለት ነው። ስለዚህ መጥፎ ኮሌስትሮል ወይም ሎው ዴንሲቲ ሊፖፕሮቲን አደገኛ የሚባለው ለዚህ ነው ማለት ነው። ሃይ ዴንሲቲ ሊፖፕሮቲን የሚባለው ወይም ጠቃሚ ኮሌስትሮል የሚባለው በተቃራኒ ይሰራል። ከደም ስሮች ከተለያዩ ህብረ ሕዋሳት ተጨማሪ ኮሌስትሮልን ሰብስቦ ወደ ጉበት ይመልሳል። ጉበትም እሱን ኮሌስትሮል እንደገና ይጠቀምበታል ወይም ከሰውነታችን ያስወግዳል። ስለዚህ ሃይ ዴንሲቲ ሊፖፕሮቲን የማጽጃ መኪና ብለን ልንወስደው እንችላለን። ሎው ዴንሲቲ ሊፖፕሮቲን የሚባለው በመንገድ ላይ ቆሻሻ የሚጥል መኪና ከሆነ ሃይ ዴንሲቲ ሊፖፕሮቲን ደግሞ ያንን ቆሻሻ እየሰበሰበ የሚያስወግድ መኪና ነው እንደማለት መውሰድ እንችላለን። ስለዚህ የልባችን ጤና የሚጠበቀው ዝቅተኛ የሎው ዴንሲቲ ሊፖፕሮቲን መጠን እና ከፍተኛ የሃይ ዴንሲቲ ሊፖፕሮቲን መጠን ሲኖር ነው ማለት ነው። በዚህ ላይ ዋናው ጥያቄ ቡና ከነዚህ የኮሌስትሮል አይነቶች የትኛውን ይጨምራል የሚለው ነው። መልሱ በአብዛኛው ሎው ዴንሲቲ ሊፖፕሮቲን የሚባለውን ወይም ለልባችን ጤና አደገኛ የሚባለውን የኮሌስትሮል አይነት መጠኑን ይጨምረዋል። ሁሉም ቡና ሳይሆን በቡና ውስጥ ያሉት እነዛ አደገኛ የሚባሉ ኬሚካላዊ ንጥረ ነገሮች ናቸው። ብዙ ሰዎች ቡናን ሲያስቡ ወደ አእምሯቸው የሚመጣው ካፊን ብቻ ነው። እውነቱ ግን ቡና ከካፊን በተጨማሪ ከ1000 በላይ የተለያዩ ኬሚካላዊ ንጥረ ነገሮችን ይዟል። አስፈላጊ የሚባሉትን አራቱን በጣም ጠቃሚ ኬሚካላዊ ንጥረ ነገሮች እንመልከት። የመጀመሪያው ካፊን ነው። ካፊን የአንጎል ንቃትን ይጨምራል፣ እንቅልፋችንን ያባረርልናል፣ ትኩረታችንን ያሻሽላል። ብዙ ሰዎች ካፊን የኮሌስትሮል መጠን ይጨምራል ብለው ያስባሉ። ይህ ግን ትክክል አይደለም። ሁለተኛው ኬሚካላዊ ንጥረ ነገር ማወቅ ያለብን ቡና ውስጥ ከሚገኙት ክሎሮጄኒክ አሲድ ነው። እነዚህ ክሎሮጄኒክ አሲዶች የሚባሉት በጣም ኃይለኛ አንቲኦክሲዳንቶች ናቸው። ሴሎቻችንን ከኦክሲዴቲቭ ጉዳት ወይም ኦክሲዴቲቭ ስትረስ ይጠብቃሉ። የደም ስኳርን ለመቆጣጠር ያግዛሉ። ሶስተኛው ኬሚካላዊ ንጥረ ነገር ካፊስቶል ነው። ካፊስቶል በቡና ውስጥ የሚገኝ ተፈጥሯዊ ዘይታማ ንጥረ ነገር ሲሆን ሳይንቲስቶች እስካሁን ከተለያዩ የምግብ ንጥረ ነገሮች መካከል ሎው ዴንሲቲ ሊፖፕሮቲንን ወይም ጎጂውን ኮሌስትሮል በጣም ከሚጨምሩት ንጥረ ነገሮች መካከል አንደኛው ካፊስቶል እንደሆነ አረጋግጠዋል። አራተኛው ካሆል ነው። ይህም ከካፊስቶል ጋር ተመሳሳይ ንጥረ ነገር ሲሆን በጉበት ውስጥ የኮሌስትሮል ቁጥጥርን ሊያውክ የሚችል የንጥረ ነገር አይነት ነው። እነዚህ ሁለት ንጥረ ነገሮች ማለትም ካፊስቶልና ካሆል ጉበታችንን ከደም ውስጥ ሎው ዴንሲቲ ሊፖፕሮቲን የሚባለውን ወይም መጥፎ ኮሌስትሮልን የሚያስወግድበትን ሂደት ያስተጓጉላሉ። በዚህ ምክንያት ሎው ዴንሲቲ ሊፖፕሮቲን በደም ውስጥ መጠኑ ይጨምራል ማለት ነው። ነገር ግን አንድ ጥሩ ዜና አለ። ይኸውም እነዚህ ዘይታማ ንጥረ ነገሮች በወረቀት ማጣሪያ ወይም ፔፐር ፊልተር ውስጥ ማስቀረት ይቻላል። ስለዚህ የተጣራ ቡና ወይም ፊልተርድ ኮፊ በአብዛኛው በኮሌስትሮል ላይ ከፍተኛ ተጽዕኖ አያሳድርም። ካፊስቶል በተፈጥሮ በቡና ፍሬ ውስጥ የሚገኝ ዘይታማ ንጥረ ነገር ነው። የቡናውን ፍሬ ስንፈጭና በሙቅ ውሃ ስናፈላው ይህ ዘይት ወደ ቡናው ይወጣል። አሁን ጥያቄው ይህ ዘይት በሰውነታችን ውስጥ ምን ያደርጋል የሚለው ነው። ጉበት እንደሚታወቀው የኮሌስትሮል መጠን የሚቆጣጠር ዋና የሰውነታችን ክፍል ነው። ጉበት በደም ውስጥ ያለውን ሎው ዴንሲቲ ሊፖፕሮቲን ወይም አደገኛ የሚባለውን ኮሌስትሮል በመሰብሰብ ወደ ውስጥ ያስገባል። ከዛም ይጠቀምበታል ወይም ከሰውነት ያስወግዷል። ካፊስቶል ግን ይህን የጉበት ተግባር ይቀንሳል። ሎው ዴንሲቲ ሊፖፕሮቲንን በቀላል አነጋገር ጉበትን ከደም አንሳ የሚለውን መልእክት እንዳይፈጽም ያደርገዋል ወይም ጉበታችን በሰውነት ውስጥ ከመጠን በላይ የተከማቸውን መጥፎውን ኮሌስትሮል እንዳያስወግድ ያስተጓጉላል ማለት ነው። በዚህ ምክንያት ሎው ዴንሲቲ ሊፖፕሮቲን ወይም መጥፎ የሚባለው የኮሌስትሮል አይነት በደም ውስጥ እየበዛ መጠኑ እየጨመረ ይሄዳል። ቀስ በቀስ በደም ቧንቧ ግድግዳዎች ላይ ይህ ሎው ዴንሲቲ ሊፖፕሮቲን ይከማቻል። ይህ ሂደት ለብዙ ዓመታት ከቀጠለ የደም ስሮች ይጠባሉ፣ የልብ ድካምና የአንጎል የደም ስር መዘጋት ያጋጥማል ማለት ነው። አስፈላጊው ነጥብ ግን ይህ የሚሆነው
በካፊስቶል ብዛቱ ይወስነዋል ማለት ነው። ሁሉም የቡና አይነቶች ተመሳሳይ መጠን ያለው የካፊስቶል መጠን አያስገቡም። ስለዚህ እንደየቡናው አይነትና እንደየቡናው አዘገጃጀት ይለያያል ማለት ነው። የቡናው አዘገጃጀት ሂደት ግን በቡናዎቹ መጠን ከሚገኘው የካፊስቶል መጠን መለያየት ይልቅ የቡናው አዘገጃጀት እጅግ በጣም ወሳኝ ነው። ልብ ብላችሁ ስሙኝ። ከቡና የሚገኙት እነዚህ ካፊስቶል እና ካሆል የሚባሉት የኬሚካላዊ ንጥረ ነገሮች ኮሌስትሮላችንን ወይም መጥፎ የሚባለውን ኮሌስትሮል በቀጥታ እንዲጨምር አያደርጉም። ነገር ግን እነዚህ ካፊስቶልና ካሆል ጉበታችን ላይ ተጽዕኖ በማሳደር ጉበታችን አላስፈላጊ ኮሌስትሮልን እንዳያጣራ ያደርጉታል። ይሄ የሚሰራው ለየትኛውም የእድሜ ክልል ወይም በየትኛውም የኮሌስትሮል መጠን ላለ ሰው ይሰራል። ስለዚህ እነዚህ ካፊስቶልና ካሆልን አጣርተን ቡናችን መጠቀም ያስፈልጋል ማለት ነው። በኮሌስትሮል ምክንያት ቡናን ማቆም በፍጹም አይመከርም። ምክንያቱም ቡና ለሰው ልጆች የሚሰጠው እጅግ በጣም በርካታ የጤና በረከቶች ስላሉት በዚህ ምክንያት እነዛን በርካታ የጤና በረከቶች ማጣት ስለማይገባ፣ ነገር ግን አንድ ልብ እንድንለው የሚገባ አስፈላጊ ነገር የግዴታ የቡና አዘገጃጀታችን ላይ ጥንቃቄ ማድረግ ያስፈልጋል። የትኛው የቡና አይነት የኮሌስትሮል መጠን ሊጨምር ይችላል ወይም ካፊስቶልና ካሆልን የሚያጣራና የማያጣራ የቡና አዘገጃጀት አለ። እነሱም ባጭር እስኪ እንመልከት። ቡና እንደየሀገሩ በተለያየ መንገድ ሊዘጋጅ ይችላል። ለምሳሌ በፈረንሳይ ፕሬስ ወይም ደግሞ ፍሬንች ፕሬስ የሚባለው የቱርክ ቡና፣ የስካንዲቪያን የተቀቀለ ቡናና በብዙ ጊዜ በባህላዊ መንገድ የሚዘጋጀው የኛ የጀበና ቡና የወረቀት ማጣሪያ ወይም ፔፐር ፊልተር አይጠቀሙም። ያ ማለት ካፊስቶል ወደ ስኒያችን በቀጥታ ይገባል ማለት ነው። ይህን ስላችሁ የኢትዮጵያ ቡና አደገኛ ነው በሚል ፍራቻ ከፍተኛ ስጋት ውስጥ እንዳትገቡ ለማሳሰብ እወዳለሁ። ምክንያቱም ምንም እንኳን የቡናው አዘገጃጀት ሂደት ካፊስቶልን ቀጥታ ወደ ስኒያችን የሚያስገባ ቢሆንም ወይም ካፊስቶልን የሚያጣራ ባይሆንም ካፊስቶል በሰውነታችን ላይ የሚያመጣውን ተጽዕኖ ወይም የኮሌስትሮል መጠናችንን እንዲጨምር በጉበታችን ላይ የሚያሳድረው ተጽዕኖ በምንወስደው የቡና መጠን ይወሰናል። በተለያዩ ነገሮች አሉ። አንደኛ በቀን ስንት ስኒ እንጠጣለን፣ ለስንት ዓመት ያክል ጠጥተናል፣ በአጠቃላይ የአመጋገባችን ሁኔታ፣ የአካላዊ እንቅስቃሴያችን እንዲሁም ደግሞ ከኮሌስትሮል ጋር በተያያዘ መታወስ ያለባቸው ከዘር ውርስ ጋር የተያያዙ አንዳንዶቹ የኮሌስትሮል ማጣሪያ ችግር ያለባቸው ይኖራሉ እና የኮሌስትሮላችን አሁን ያለው የኮሌስትሮል መጠንን ታሳቢ ማድረግ ያስፈልጋል ማለት ነው። የጀበና ቡና አደገኛ ነው በማለት ዛሬውኑ ወደ እርምጃ መግባት አያስፈልግም ለማለት እወዳለሁ። እንግዲህ የነገርኳችሁን የሳይንስ ውጤት በተለያዩ ሀገሮች በአሜሪካ፣ በአውሮፓ እንዲሁም በተለያዩ በአደጉ ሀገሮች ላይ ያልተጣራ ቡናን ወይም ፔፐር ፊልተር የማይጠቀሙ የቡና አይነቶችን ጥናት አድርገው ነበረ። በቀን ከ5 እስከ 6 ስኒ ያልተጣራ ቡና በእኛ ስንወስደው ከ5 እስከ 6 ስኒ የጀበና ቡና የሚጠጣ ሰው በሳምንት ጊዜ ውስጥ ይሄ መጥፎ የሚባለውን ወይም ሎው ደንሲቲ ሊፖፕሮቲን የሚባለውን በከፍተኛ ሁኔታ እንደጨመረው የጥናት ውጤታቸው አመላክቷል። በሌላ መልኩ የተጣራው ወይም ፔፐር ፊልተር የሚጠቀም የቡና አይነት በኮሌስትሮላቸው ላይ በጣም አነስተኛ ተጽዕኖ እንዳለው አመላክቷል። ይሄ ማለት እንግዲህ ከቡናው አይነት ይልቅ የቡና አዘገጃጀቱ ወይም ፊልተር መጠቀምና ለመጠቀም በኮሌስትሮል ላይ ቀጥተኛ ጫና እንደሚያሳድር ለማመልከት ነው። ለማንኛውም እንግዲህ ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ቡናችንን ስንጠቀም በአግባቡ መሆን ያስፈልጋል። አውቃለሁ የኢትዮጵያ ቡና የጀበና ቡና ስንጠቀም ፔፐር ፊልተር አንጠቀም ከባህላችን አንጻር። እንግዲህ መቼም በጨርቅ አጥልሎ የሚጠጣ ሰው ስለሌለ የምንጠጣውን የቡና መጠን ግን መወሰን ያስፈልጋል። በከፍተኛ መጠን በጣም በርካታ ስኒ ቡና የምንጠጣ ሰዎች እና ጥሩ የኮሌስትሮል መጠን ከሌለን፣ ጥሩ የኮሌስትሮል ሪከርድ ከሌለን ጥንቃቄ ማድረግ ያስፈልጋል። ምክንያቱም አንድ ቀን ሳናስበው በየት በኩል ልባችን ላይ ጉዳት እንደሚያደርስ፣ በየት በኩል አደገኛ የጤና ሁኔታ ውስጥ ልንገባ እንደምንችል ስለማናቅ ከወዲሁ ጥንቃቄ ማድረግ ያስፈልጋል እላለሁ። በድጋሚ ስላዳመጣችሁኝ በጣም አመሰግናለሁ። ይህን የጤና መልእክት ለሌሎች ብታጋሩ አንድ ቀን
የአንድ ሰው ህይወት ሊታደግ ይችላል የሚል ሀሳብ አለኝ። ይህን ቻናል ሰብስክራይብ ካላደረጋችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትዘነጉ። መልካም ጊዜ ይሆንላችሁ። ቻው